በዙሪያችሁ ያሉት ሰዎች ምን አይነት ሰዎች ናቸው? ይህንን በደንብ አድርጋችሁ ማጣራት አለባችሁ። ምክንያቱም በዚህን ሰዓት ላይ እናንተ የምታምኑትና ሁሌም በቃ ከጎኔ ነው ብላችሁ የሚጠብቁት ሰው አንድ ቀን ሲያስለቅሱ ታያላችሁ። ማለት ስታለቅሱት በዛ ሰው ምክንያት ደም እንባ እንድታለቅሱ የሚያደርጋችሁ ሰውና የምትፈልጉትን ነገር ሁላ እንድታጡ የሚያደርጋችሁ ሰዎች ከጎናችሁ እንዳሉ እንዳትረሱት። ሰላም ቤተሰቦቼ እንዴት ናቸው? እግዚአብሔር ይመስገን እኔ ደህና ነኝ። እናንተም ደህና እንደምትሆኑ ተስፋ አደርጋለሁ። ዛሬ ደግሞ ይዤላችሁ የመጣሁትኝ አካባቢያችን ያሉትና አስመሳይ ሰዎች እንዴት አድርገን መጠንቀቅ እንዳለብን ነው። ከዛም ደግሞ መጨረሻ ላይ በጣም ወሳኝና በህይወቴ ላይ ያለሁት ነገር እኔ ያለሁበት ሰዓት ላይ አሁን በዚህ ሰዓት ባለሁበት ሁኔታ ላይ ያየሁትን ነገርና የሆነ ነገር ላካፍላችሁ ፈልጋለሁ። በዛ ላይ ደግሞ በጠይቃችሁ ጥያቄም አለ። መጨረሻ ላይ ጠብቁኝ እላችኋለሁ። ዛሬ እንግዲህ ልነግራችሁ የፈለግኩትኝ ነው ወይ ደግሞ እንድትጠነቀቁ እኔ የተጎዳሁበት ቦታ ላይ እንዳትጎዱ፣ እኔ የወደኩበት ቦታ ላይ እንዳትወድቁና ለዛውም ደግሞ ይሄን ሰው እንዴት አድርጋችሁ መጠንቀቅ እንዳለባችሁ ትንሽ ልነግራችሁ ፈልጌ ነው ማለት ነው። እኔ ይሄን ሰው ብቻ ነው ያ በዙሪያ ማለት እኔን የጎዳኝ ሰው እናንተ የጎዳ ማለት አይደለም። እኔን ያስለቅሰኝ ሰው እናንተን ያስለቅሳል እያልኩ አይደለም። ምክንያቱም ሁላችንም በያላችሁበት በቦታ ላይ በዙሪያችሁ ያሉትን ሰዎች ምን ሰዎች እንደሆኑ ማየትና ማሰብ እንዳለባችሁ ላስጠነቅቃችሁ ፈልጋለሁኝ። እንግዲህ አንዳንድ ሰዎች እንደምታውቁት እናንተ አምናችሁ የሆነ ምስጢር የሚሆን ገንዘባችሁን የሚሆን ጊዜያችሁን የሚሆን ምንም ነገር አሳልፋችሁ ትሰጣላችሁ ማለት ነው። በዛን ሰዓት ላይ ከእናንተ ጋር ምንም አይነት ነገር እናንተን እንዳልበደለ ኖርማል እንደሆነና እንደውም እናንተን ለማገዝ ያደረገ ነገር እስኪመስለው ድረስ በኮንፊደንስ እየተናገረ እናንተን ግን የሚጎዳችሁ ሰዎች አሉ። እነዚህ ሰዎች ግን እንዴት ነው እኛ ደግሞ ውሸታችሁን እውነታቸው መሆኑን በምን እናውቃለን? አንደኛ ውሻ ያለ ምንም መጮህ የሚባል አይደለ? የዛን ሰውዬ ባክግራውንዱን ከሰማችሁት ወይ ደግሞ ሰው ነግሯችሁ ሊሆን ይችላል። መጀመሪያም ስሙት፣ ራሳችሁን አሳልፋችሁ ከሰጣችሁት ቢሆን ይሁን ስሙት። ግን ያ ነገር እውነት እንደሆነና ውሸት እንዳልሆነ ራሳችሁ ትደርሱበታላችሁ ማለት ነው። ምክንያቱም አንድ ሰው አስመሳይ ሰው ሲጀመር ማለት ነው እውነት ሲነገረው በጣም ይናደዳል። ምክንያቱም እውነቱ እንደታወቀበት ስለሚገባው ማለት ነው። ምስጢሩን እንዳወቅሹ ሲገባው ይናደዳል። አንዳንድ ጊዜ እኮ አሁን እኔ ለማንሳት የፈለግኩት ነጥብና ግን ምሳሌ ለመስጠት የፈለግኩት ነጥቧ የተለያየች ልትሆን ትችላለች። ግን የሆነ ይሳሳባል። ለምሳሌ አሁን አንድ ወንድ ልጅ አንድ ሴት ልጅ ቺት ቢያደርግ ማለት ነው ቺት እንዳደረገ እሷ ሰምታ ከተናገረችው እንዴት እንደሚሆን ይናደዳል። አንቺ በቃ እኔን አታምኝም እንደ ሌላ ሰው ነው እንደምታምኝ ምናምን ብሎ ሊናደድ ይችላል ማለት ነው። ያ ነገር ምንድን ነው? ይሄ ሰውዬ ያላደረገ ቢሆን ኖሮ እንደዚህ ደሞ ይፈላም ነበረ። ግን ያለበት ህይወት ስለሆነ ነው። ያንን ሰውዬ እንዲህ አይነት ሰው ከጎንሽ ካለ እህቴ እንደው መርመሪ እውነቴን ነው የምልሽ። ምክንያቱም ማወቅ አለብሽ። እንደዛሁም ደግሞ ዘመዴ ነው ብለሽ አምነሹ ገንዘብሽ ያሳልፈሽ የሰጠሽው ሰው ካለ ደግሞ አንተ እኮ ከክሌም እንደዚህ አድርገ ነበር እነሱ እንደዚህ ያረከኝም እኔንም አትለቀ እኔንም አትሆኝም። ስለዚህ ደግሞ እኔ አልተውክም እነሱ እንደተውክ አልተውክም ብለሽ ስነግሪ ይናደዳል። ደሙ ነው የሚፈላ ማለት ነው። ምክንያቱም መጀመሪያ ጊዜ አንቺ አምነሹ እንደሰጠሽ እኮ ጠንቅቆ አውቋል እሱ። ምክንያቱም መጀመሪያ ምስጢሩን ባክግራውንዱ እንዳልሰማሽ ገብቶታል። ግን አሁን ደግሞ ከሰማሽ በኋላ እንደዚህ ማን ያለቀህን በቀላሉ ስትዩ ይናደዳል ማለት ነው። የማይናደድበት ምክንያቱም ደግሞ የለም። ሌባ ሲሰርቅ ደስ እያለ ይሰርቃል። ግን ከተያዘ እንዴት እንደሚሆን እንግዲህ ታውቃላችሁ። ምናልባት እንግዲህ ልጅም ሆናችሁ እኮ እቃ ጨዋታ ላይ እኮ ሌባ ተጫውታችሁ ሊሆን ይችላል። ከተያዛችሁት እንዴት እንደምትሆኑት እንግዲህ በልጅነታችሁ ታውቃላችሁ። በሰፈራችንም ሆኖ ሌባ ሲያዝ እንዴት እንደሚሆን ይታወቃል። ያው ነው ይሄ ምንም ነገር በቃ። ስለዚህ ራሳችሁን ጠብቁት። እኔ ለራሴ የደረስኩበትና ያየሁትኝን ነገር ነው ምነግራችሁ ማለት ነው። በቃ ከዚህ በፊት የሰራሁት ቪዲዮ ነበረ። ያ ቪዲዮ ላይ ተንተርሼ ነው ዛሬ የሆነ ነገር ልነግራችሁ ፈለግኩት። እስከ ቤተሰብ ደረጃ ሄድናል ብያችኋለሁ። እስከ ቤተሰብ ደረጃ በሄድንበት ታይም ላይ ለእነሱ የሚመልስላቸው መልስና ለእኔ የሚመልስልኝ ማለት የተለያየ ነው ፍጹም ማለት ነው። እኔ ጋር ሲደርስ ይሄ ሰው ጻድቅ
የትላንትና ማንነቱን ማለት ልጆቹ ነን የምናውቀውን ነገር ማንነቱን ኢቭን ማለት እስከ አረብ ሀገር እስከ መምጣት የምንመጣበት ታይሞቹን የምንታወቃትን ባህሪያቶቹን እኔ እኮ እንደዚህ ነበርኩ እኔ እንደዚህ። በነገራችን ላይ የሰው ልጅ ደግ ከሆንሹ ማለት ነው ሰው ራስሽ እንድታወሪ ራስሽን አጠብቂ፣ ሰው ያውራልሽ። ወንድም ከሆንክ ደግሞ ይህን ቪዲዮ የምታየው አንተ ደግ መሆንን መልካም መሆንን የሰው ገንዘብ የለብኝም ሀቅ ነው በላ የሰው ደም የለብኝም እኔ ሀቅ ነው በላ የኔንም እግዚአብሔር ያብላኝ የምትል ከሆነ ሰው እንዲያወራልክ እንጂ ራስን አታድርገው። ለራሱ ማንም ሲቆርሱ አሳንሶ የሚባል አይደለም። ማንኛውም ሰው እኮ ለራሱ አይቆርስም፣ ሲቆርስ አያሳንስም። መልካም ነገሩ ነው የሚያወራ። ደግ ደጉን እኔ ማንኝ ብሎ እኮ መጥፎውን ለቅሞ ከውስጡ ያወጣና ጥሬውን ደግሞ ማለት ደህና ነገሩን ትልቅ ነገር መልካሙን ነገር ያደረገውን ነገር ወደፊት ለፊት ማውጣት ፍላጎት አለው ማለት ነው የሰው ልጅ። ያ ነገር ደግሞ አስመሳይ ሰው ላይ ነው የሚታየው። ይህንን ባህሪ ካያችሁት አስመሳይ እንደሆነ ይወቁት። በቃ እናንተ ጋር የሆነ ሲናገር ንግግሩ ጣፋጭ የሆነ በቃ ደስ የምላችሁ እኔ ነኝ እንዴት ተሳሳትኩት ብላችሁ እራሳችሁ እስክትታዘቡ ድረስ የሚያደርጋችሁ ሰው አለ። ግን ውስጡ መርዝ፣ ውስጡ እባብ፣ በቃ መርፌ በሉት በቃ። ስለዚህ ከላይ እርግብ መስሎ ውስጥ ግን እባብ ተሸክመው የሚኖር ሰው ብዙ ሰው አለ። እንደዚህ አይነት ሰው እናንተስ ብትሆኑ ምን ታደርጋላችሁ? ይሄንን ኮሜንት ላይ ብታስቀምጡ ደስ ይለኛል። ምክንያቱም አሁን እኔ ማድረገው ነገር ግራ እስኪገባኝ ድረስ ነው ያለሁት ማለት ነው። ቤተሰብ ለእኔ የሚነግረኝ እኔ ቤተሰብ ጋር ልኬ ቤተሰብ የሚነግረኝ ሌላ፣ ይሄ ሰው ደግሞ ለእኔ የሚሰጠኝ መልስ ሌላ። ምክንያቱም ምንም አይነት ነገር በኔ ላይ ሳይድ ኢፌክት መፍጠር እንዳልፈለገ፣ በኔ ላይ መጥፎ ነገር እንዳላሰበ፣ ለእኔ እንደውም መልካም ነገር እንዳሰበልኝ አይነት አለ አይደለ? እኔን ለመደገፍና እኔን ለመርዳት ያደረገ ያክል እስኪመስሉ ድረስ በኮንፊደንስ ይናገራል ማለት ነው። ለእኔ ሲናገር እኔን ለማሳመን የሚያደርገው ጥረት ነው ይሄ። እኔ ግን በእንደዚህ ነገር የማምን ሰውም አይደለሁኝ። በዚህ በወሬ በሱ ትርኪ ምርኪ ነገር የሚደላል ሰው አይደለሁኝም። ሺህ ጊዜ እያወራ ቢውል እኔ እዛች ጓኔ ዞሬ ማለት ነው ዞሬ እኔ የሚፈልገት ፖይንት ላይ ነኝ። ምንም ቢበሉት ማንኛውም ሰው እናንተን ለማሳመን ፈለገ ብቅ ጋራ የሚወጣ ጉድጓድ ውስጥ የሚግባ የትም ይሁን ምንም ይሁን መጨረሻችሁ ላይ ሜን ፖይንቱ እናንተ የምትፈልጉት ነገር ይሁን። ያቺን ነገር ስታገኙት በቃ ጥፋታችሁ ከሆነ ይቅርታ መጠየቅ ትልቅነት ነው ያላችሁ ይቅርታ ጠይቁት። እሱ ይሻላል። ምክንያቱም እየተጎዳሽ ምኑን የሆነ ውስጥሽ እያወቀ ያን ሰው ላለማስከፋት ብለሽ ምንም ነገር እንዳታደርግ። አስመሳይ ሰው መቼም አስመሳይ ነው። መቼም በቃ ለዛ ለሌሎቹ ለእህቶችሽ ያልሆነ ሰው ለእኔ ይሆናል ብለሽ በፍጹም እንዳትጠብቂ። ይሄ ውሸት ነው፣ ሲያስመስል ነው። በነገራችን ላይ እንደዚህ እኔን እያጨበርበረኝ ያለውና ዛሬ እንግዲህ ከኔ ጋር መልካም ነገር እያወራ ከሌላ ሰው ጋር ደግሞ ምንም አይነት ነገር አያገባቸው የሚለው አይነት መልስ የሚሰጥ ሰው በህልም አየሁት። አይገርምም? ማታ ኮንቨርሴሽን ስናደርግ ነበረ። በዛን ሰዓት ላይ ህልም አየሁ ማለት ነው። ከኔ ጋር ሲያወራ በጣም ጣፋጭና እንደውም እንዲጸጸት የሚያደርገኝን ቃላቶች የምናገር ነበር ማለት ነው። ግን ህልሙን አየሁ። ህልም ያየሁትኝ ግን እናንተም እንድትፈቱልኝ እፈልጋለሁ። በመኪና መጥቶ የተሰባበረ ኬክ ሰጥቶኝ ውስጡ ግን መርፌ አለ ኬክ ውስጡ ማለት ነው። አንዱ ይሄ ደቡሳ የምትባል የሆነች እንደውም ሴት እህቶቻችን ሙስሊም እህቶቻችን ጸጉራችን እንደዚህ ፊታቸው ላይ ሲሸፈኑት እንደዚህ የሚያስዟት ነገር አለች። ደቡሳ ትባላለች በአረብኛ። እኔ በኦሮምኛ እና በእንግሊዝኛም እንደምትባል አላውቅም እውነት ለመናገር። ያችን መርፌ እነሱ ሲጠሯት ነው የማውቀው ማለት ነው። እና አንዷ እሷ ናት። አንዷ ደግሞ ኖርማል መርፌ ሆና ትንሽዬ መርፌ፣ ሁለት መርፌ ኬክ ውስጥ አገኘሁት ማለት ነው። እነዛን በህልሜ ነው እንግዲህ ይህንን የማገኘው። ከዛ እነዛን መርፌዎቹን አወጣሁና ኬኩን ደፋሁትኝ። አልበላሁም፣ እግዚአብሔር ይመስገን። እንግዲህ እንዲህ አይነት ሰው ይሄ ሰውን በትክክል እኔ በህልም እያየሁ ማለት ነው። እና እናንተስ እንደዚህ አይነት ነገር አይታችሁ
የተፈታላችሁ ህልም ካለ መጨረሻ ላይ ህልሙን ፍቱልኝ። ሌላ ደግሞ ራሳችሁን ጠብቁ። ከራሳችሁ ሰው የሚሆን ከማንኛውም ከጎረቤት ካላችሁበት አካባቢ ራሳችሁን ጠብቁ። ምክንያቱም በዚህን ሰዓት ላይ የሰው ልጅ መልካም ሰው መስሎ ግን እናንተን በምን መንገድ እንደሚጎዳችሁ ይፈልጋል። እናንተን በውሸት እያሳመነ ለራሱ ደግሞ ስራውን የሚሰራ ሰው አለ ማለት ነው እና ራሳችሁን ጠብቁላችሁ ፈልጋለሁ። ወዳችኋለሁ፣ አከብራችኋለሁኝ። መልካም ጊዜ ሆንላችሁ። ሌላ ጊዜ ደግሞ በሌላ ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። መልካም ጊዜ ሆንላችሁ።